ሰላም የቻናላችን ቤተሰቦች፣ በዛሬ ትምህርታችን ደግሞ የአማርኛ ፊደላትን የምናይ ይሆናል። ባየናቸው ፊደላቶች ደግሞ ቃላት እየመሰረትንን እያነበብንን የማለማመዳችሁና የማስተምራችሁ ይሆናል። ከዚህ በተጨማሪ በኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። በኦንላይን እናስተምራችኋለን። ከየትኛውም ሀገር ሆናችሁ መማር እና ለህፃናት ልጆቻችሁን ማስተማር ትችላላችሁ። ቀጥታ ወደ ዕለቱ ትምህርታችን ስንሄድ እነዚህ እናያቸው። ይቺ ማናት? የመጀመሪያዋ ፊደል ማናት? ሀ ናት። ያው ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እንደገና ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። አሁንም ወደ ቀጣይ ፊደላት ስናልፍ እነዚህ ናቸው። የመጀመሪያው ፊደል ይቺ ማናት? ለ ናት። ያው ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። ይኸው ይቺ ማናት? ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። በመቀጠል እነዚህ ናቸው። ይቺ ማናት? የመጀመሪያዋ ሀ ናት። ያው ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እንደገና ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ እንላለን። ወደ ቀጣይ ስናልፍ እነዚህ ናቸው። ይቺ የመጀመሪያ ፊደል ማናት? መ ናት። መ፣ ይቺ ሙ፣ ይቺ ሚ፣ ይቺ ማ፣ ይቺ ሜ፣ ይቺ ም። ከዛ ይችኛዋ ማናት? ሞ ናት። ሞ። እንደገና መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። ወደ ቀጣይ ስናልፍ እነዚህ ናቸው። ይቺ ማናት? ሰ፣ ያው ሰ፣ ይቺ ሱ፣ ይቺ ሲ፣ ይቺ ሳ፣ ይቺ ሴ፣ ይቺ ስ። ከዛ ይቺ ማናት? ሶ ናት። ሶ። እንደገና ማናት ናት? ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ እንላታለን። በመቀጠል ወደ ቀጣይ ፊደላት ስናልፍ እነዚህ ናቸው። ይቺ ማናት? ረ ናት። ያው ረ፣ እስቲ አብራችሁ በሉ። ረ፣ ሩ፣
ሪ ራ ሬ ር ሮ ሮ ሲንደገን ረ ሩ ሪ ሪ እቺ ራ እቺ ሬ እቺ ር እቺኛው ማናት ሮ ሮ እሺ ወደ ቀጣይ ፊደላት ስናልፍ እነዚህ ናቸው። ይቺ ማናት ሰ ናት ሰ ከዛ ይቺ ሱ ሱ ይቺ ሲ ይቺኛዋ ሳ ይቺ ሴ ይቺ ስ ከዛ ይቺ ማናት ሶ ናት ሶ ይኸው ሰ ሰ ናት ሰ ከዛ ይቺ ሱ ሲ ሳ ሴ ያው እቺ ሴ እቺ ስ ስ ከዛ ይችኛዋ ማናት ሶ ናት ሶ ሶ ኦኬ በመቀጠል እነዚህ ናቸው። እሺ ይቺ ማናት ሸ ናት ሸ ከዛ ይቺ ሹ ይቺ ሺ ይቺ ሻ ይቺ ሼ ይቺ ሺ ይቺ ማናት ሾ ሾ ሾ እስቲ እንደገን ሸ ሹ ሂ ሺ ይቺ ሻ ይቺ ሼ ይቺ ሺ ይቺ ማናት ሾ ሾ ሾ ኦኬ በመቀጠል እነዚህ ናቸው። የመጀመሪያዋ ፊደል ይቺ ማናት ጠ ናት ጠ ቁ ቂ ቃ ቄ ቅ ቆ ቆ ይኸው ቀ ቁ ቂ ቃ ቃ እቺ ኤ ይቺ ማናት ቆ ቆ እሺ ወደ እነዚህ ስናልፍ የመጀመሪያው ፊደል ይቺ በ ናት። እስቲ በሉ በ ቡ ቢ ባ ቤ ብ ቦ ቦ ናት። እስቲ እንደገን በ ቡ ቢ ባ ቤ ብ ቦ ቦ እሺ አሁን ወደ ቀጣይ ፊደላት ስናልፍ እነዚህ ናቸው። እሺ ይቺ ማናት ሀ እንላለን። ያው ሀ እቺ ቱ ቲ ታ ቴ ት ቶ ቶ ናት።
እስቲ እንደገን ተ ቱ ቲ ታ ቴ ት ቶ ቶ እሺ አሁንም ወደ ቀጣዩ ስናልፍ እነዚህ ናቸው። እሺ እቺ ማናት? እቺ ቸ እንላታለን። ቸ ቹ ቺ ቻ ቼ ቺ ቾ ቾ ነው። ይኸው ቸ ቹ ቺ ቻ ቼ ቺ ቾ ቾ ነው። እሺ አሁን ደግሞ እንግዲህ በእነዚህ በአየናቸው ፊደላት ቃላት እየመሰረትን የምንለማመድ ይሆናል ማለት ነው። በእነዚህ ብቻ በመጠቀም ወደ ቀጣይ ወደ ቃላቶች ስናልፍ እስቲ እነዚህን አንብቡልኝ። ምን ይላል? በመጀመሪያው እነዚህ እጂ በ ከዛ ይችኛዋ ማናት ብለናል? ላ አንድ ላይ በላ በላ ብለን እናነባለን። በላ። እሺ አሁንም ወደ ቀጣዩ ስናልፍ እነዚህ ናቸው። እሺ እነዚህ የመጀመሪያው እቺ ማናት? ሎ ናት አይደለ? ከዛ ይችኛዋ ማናት? ሚ ሎ ሚ ሎሚ ሎሚ ሎሚ። እሺ እነዚህ ይቺ ማናት? ሉ ናት ሉ። ከዛ ይቺ ማናት? ል ሉ ል ሉል ሉል ብለን እናነባታለን። ሉል። እሺ አሁንም ወደ ቀጣይ እነዚህ ስንሄድ እነዚህን እስቲ አንብቡልኝ። የመጀመሪያው ፊደል ይቺ ማናት? መ ናት አይደለ? ይችኛው ማናት? ሮ መሮ 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 ብለን እናነባለን። መሮ። እሺ እነዚህ ናቸው። እሺ የመጀመሪያው ፊደል ይቺ ማናት? መ ከዛ ይችኛዋ ሪ መሪ 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 ብለን እናነባቸዋለን ማለት ነው። መሪ። እሺ አሁንም ወደ ቀጣይ ፊደላት ስናልፍ ቃላት ስናልፍ እነዚህ ናቸው። እሺ ይቺ ማናት? የመጀመሪያዋ ላ ከዛ ይችኛዋ ማናት? ም ላ ም ላም ላም ብላችሁ ታነባላችሁ። ላም። እሺ በመቀጠል እነዚህ ናቸው። ይቺ ማናት? ማ ከዛ ይችኛዋ ማናት? ሚ ማ ሚ ማሚ 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 ብለን እናነባለን። ማሚ። ዘን እነዚህ ናቸው። እሺ ይቺ ማናት? ሂ ሂ ከዛ ይችኛዋ ሳ ከዛ ይቺ ማናት? ብ ሂ ሳ ብ ሂሳብ ሂሳብ ብለን እናነባለን። ሂሳብ። እሺ በመቀጠል እነዚህ ናቸው። ያው ይቺ ማናት? ታ ከዛ ይችኛዋ ታ ይቺ ሪ ታታሪ 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 ብለን እናነባለን። ታታሪ። እሺ በመቀጠል እነዚህ ናቸው። ይቺ ማናት? የመጀመሪያዋ ሻ ከዛ ይቺ ሽ ሻ ሽ ሻሽ
ሻሽ ብለን እናነባለን። እሺ መልካም። ወደ ቀጣዩ ስናልፍ እነዚህ ናቸው። ያው እቺ የመጀመሪያዋ ማናት? ሳ ነው። እቺ ሳ ከዛ እቺ ር ሳ ር ሳር ሳር ብለን እናነባዋለን። ሳር። እሺ በመቀጠል እነዚህ ናቸው። ያው እቺ ማናት? ቤ ናት። ቤ ከዛ እቺ ማናት? ት ቤት 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 ብለን እናነባለን። ቤት። እሺ በመቀጠል እነዚህ ናቸው። እሺ ወደ እነዚህ ስናልፍ ይቺ ማናት? ሁ ናት። ሁ ከዛ ይቺ ለ ከዛ ይቺ ት ሁለት ሁለት ሁለት። እሺ እነዚህ ይቺ ማናት? ሱ ከዛ ይቺኛዋ ቅ ሱቅ 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 ብለን እናነባለን። ሱቅ። እሺ እነዚህ ይቺ ማናት? ሶ ከዛ ይቺ ስ ይቺ ት ሶ ስ ት ሶስት ሶስት ብለን እናነባለን። ሶስት። እሺ በመቀጠል እነዚህ ናቸው። ይቺ ማናት? በ ከዛ ይቺኛዋ ቀ ይቺ ለ በቀለ በቀለ በቀለ። እሺ እነዚህ ይቺ ማናት? ቀ ናት። ያው ቀ ይቺ ሪ ቀሪ ቀሪ። እሺ እነዚህ ይቺኛዋ ማናት? መ ናት። ያው መ ይቺ ማናት? ቶ መቶ መቶ መቶ። እሺ ወደ ቀጣዮች ስናልፍ እነዚህ ናቸው። ያው ይቺኛዋ ማናት? እቺ ሆ ናት። ከዛ ይቺኛዋ ማናት? ሄ ሆ ሄ ሆሄ ሆሄ ብለን እናነባለን። እሺ ወደ እነዚህ ስናልፍ ይቺ ማናት? ል ከዛ ይቺ ማናት? ብ ል ብ ልብ ልብ ብለን እናነባለን። ልብ። እሺ ወደ ቀጣይ ስናልፍ እነዚህ ናቸው። እሺ ይቺ የመጀመሪያዋ ፊደል ማናት? ማ ናት አይደለ? ይቺ ማ ከዛ ይቺኛዋስ ር ናት። ይቺ ር አንድ ላይ ማ ር ማር ማር ብለን አነበብን። በመቀጠል እነዚህ ናቸው። ያው ይቺ ማናት? መ ናት። መ መ ከዛ ይቺ ታ መታ መታ ብለን እናነባለን። መታ። እሺ በመቀጠል እነዚህ ናቸው። ያው ይቺ የመጀመሪያዋ ፊደል ማን ናት? ሰ ሰ አይደለች? ይቺኛዋ ማናት? ራ ሰ ራ ሰራ ሰራ ብለን እናነባቸዋለን ማለት ነው። እሺ ወደ ቀጣይ ስናልፍ እነዚህ ናቸው። ያው ይቺ ማናት? የመጀመሪያዋ ይቺ ቀ አይደለች? ቀ ከዛ ይቺኛዋ ማናት? ረ ቀ ረ ቀረ ብለናል። ቀረ። እሺ በመቀጠል እነዚህ ናቸው። በጣም እነዚህ እያንዳንዳቸው መለየት ነው የሚጠበቅባችሁ ማለት ነው። መጀመሪያ አማርኛ ለማንበብ ምን ማድረግ አለብን ካላችሁ መጀመሪያ ላይ ፊደሎችን ማወቅ ግዴታ ነው። ፊደሎችን ማወቅ ቅድም ያየናቸውን ፊደሎች በደንብ ከለያችሁ በኋላ እንደዚህ ደግሞ ያወቃችኋቸውን ፊደሎች እያገጣጠማችሁ ቃላቶችን መጻፍ
መለማመድ ማንበብ ካደረጋችሁ በአጭር ጊዜ ማንበብ መጻፍ ትችላላችሁ። ለበለጠ ደግሞ በኦንላይን ብትማሩ በጣም በአጭር ጊዜ ብቁ አንባቢ ጸሐፊ የመሆን እድሉ አላችሁ። ህጻናት ልጆቻችሁንም በኦንላይን የማስተማር የሚፈልጉ ሀገር ውስጥም ሆነ ሀገር ውጭ ያላችሁ ወላጆች በተመሳሳይ ቪዲዮ ላይ ባለው ስልክ አናግሩን፣ በኦንላይን እናስተምራለን። ለዛሬ ይዘንላችሁ የመጣን ትምህርታችን ይህንን ይመስላል። መልካም ጊዜ፣ ሰናይ ቆይታ።